የትኛው እንትኑን እንዳወለቃት ኡስታዝ ወሂድ አላውቅም። የኡስታዝ ወሂድ ስም ሲነሳ እንዴት እንደሚቃጠል ሰውየው ሲያየው ይበረግጋል። ኡስታዝ ወሂድ የሆነ ነገር ተጠቅሞ የሚያስርበት እንትን ካለው ይሄ ልጅ ልቀቀው። በጣም እየተሰቃየ ነው። ቤተሰቡ ይኖሩታል እኮ ለቤተሰቡ መኖር አለበት። እኔ አሁን የምቃወመው ኡስታዝ ወሂድ ነው። የምቃወመው ኡስታዝ ወሂድ ነው። ሰዎች ኢየሱስ ክርስቶስ ስሙ ሲነሳ አጋንንት ይወጣሉ። የኡስታዝ ወሂድ ስም ሲነሳ ግን አጋንንት ወደ ጉዳይ ነፍስ ይገባሉ። የሰውየው ስም ሲነሳ ሰዎች ይቀውሳሉ። ሰውየው የሆነ ነገር በተናገረ ቁጥር የሚያብድ ሰው አለ። ሰውየው የሆነ ሐሳብ በሰጠ ቁጥር የሚጨስ ሃይማኖት አለ። የሚቃጠሉ ሰዎች አሉ፣ የሚነዱ ሰዎች አሉ፣ የሚቀውሱ ሰዎች አሉ። ለምንድን ነው ለጋችሁ? ኡስታዝ ወሂድን ጠይቁት። ምንድን ነው ያደረከው? ምን ነው የነካው? እንዴት ነው ያጨለልከው? እንዴት ነው ያቀወስከው ብላችሁ ኡስታዝ ወሂድን ጠይቁት። ተጠያቂው ኡስታዝ ወሂድ ነው። ስለሱ ሲነሳ የሚጨስ ከሆነ ስለሱ ሲሰማ በጣም የሚያብድ ከሆነ ምን እንዳደረገው እሱን እንጠይቀው እንጂ እኔ ተሰደበኝ አልሰደበኝ ምንም ችግር የለውም። እኔም እንደውም እኔን ሰድቦ ወደ ጤናው ቢመለስ እኔ ደስ ይለኛል። ወደ ጤናው ቢመለስ ደስ ይለኛል። እኔ የቀወሰ ሰው ማየት አልፈልግም። እርግጠኛ ነኝ እኔ ጋር መጥቶ ማውራት አይችልም፣ ይርበተበታል። ስለዚህ ሰውየው ተረዱት፣ ችግር አለበት፣ የሆነ የጎደለው ነገር አለ። ምኑ እንደተነካ አላቅም። ንጽጽር የሚባለው ነገር እነዚህ ሰዎች ካመጡት በኋላ ጤነኛ ክርስቲያን አልተገኘም። ክርስቲያን ነን የሚሉ እኮ ናቸው አሁን ወጥተው ሰው መሆን ከአምላክም በላይ ነው ያሉት እኮ ክርስቲያን ነን የሚሉ ሰዎች ናቸው። ይሄ ጤና አይደለም፣ በነገራችን ብልጠት አይደለም፣ እውቀት አይደለም፣ ፍልስፍና አይደለም፣ ምርምር አይደለም፣ እብደት ነው፣ ድንቁርና ነው፣ ኋላ ቀርነት ነው፣ መበላሸት ነው፣ መበስበስ ነው። እንደዚህ ብለን ስናወራ ተሳዳቢ ናቸው ብለው ደግሞ እንትን ይሉናል። ለማንኛውም የምታውቁት ሰዎች ካላችሁ ሼር ብታደርጉለትና ቤተክርስቲያን ውስጥ እየተደረገ ያለውን ጉድ ወይም ቤተክርስቲያን እኔ የተናገርኩትን ከምን አንጻር እንደሆነ እኔ እና እሱ ብቻ ነው መነጋገር ያለብን። እግዚአብሔር ጦጣ አይደለም። ገደል ውስጥ ቤተክርስቲያን ምን ይሰራል? ጥያቄ ነው። እግዚአብሔር ጦጣ አይደለም። ቤተክርስቲያን ማለት የተጎሳቆሉ ሰዎች፣ ሐሳብ የመታቸው ሰዎች፣ የተጨነቁ ሰዎች፣ አረጋውያን የሚመላለሱበት ስፍራ ነው። ገደልና ገዳም ውስጥ ውሃ በፈሰሰበት ስፍራ ሁሉ ቤተክርስቲያን የሚሰራው ለምንድን ነው? ከምዕመኑ በላይ ቤተክርስቲያን የበዛው ለምንድን ነው? ጥያቄ ነው። እኔ እኮ ጥያቄ እኮ ነው የምጠይቀው። ጥያቄ ነው። የቦታው ቅድስና በገደሉ ጥልቀት ሳይሆን በሚደረገው አምልኮ ሊለካ ይገባል ብዬ ነው እኔ የምሞግተው እኮ። ጥያቄ እኮ ነው። ለምን ይሰራል ነው? ይሄ ክርክር ነው። ይሄ እንዳይበልጡን ልንበልጣቸው ይገባል። በምን? ቤተክርስቲያንን በማብዛት ነው። ይሄ ደግሞ ትርጉም የለውም እኮ ነው። ይሄ ሐሳብ እኮ ነው። ትውልዱ እየሸሸ፣ ትውልዱ እየጠነጠጠ፣ ትውልዱ እየሰለመ፣ እናንተ ግን ምንም አይመስላችሁም። እናንተ ቤተክርስቲያን ነው የምትሰሩት። ለምን? ምን ሊሆን? የሰይጣናት ስፍራ እንዲሆን ነው። ገደልና ገዳም ውስጥ ለምን ቤተክርስቲያን ይሰራል? ጥያቄ እኮ ነው። ለምንድን ነው የሚሰራው? ሰው በማይኖርበት ብዙ ኪሎ ሜትሮችን እንትን ውስጥ ቤተክርስቲያን ይሰራል። ለምን? ይሄ መፍረስ አለበት። መፍረስ አለበት እኮ። ምን ይሆናል? ምንድነው ጥቅሙ? እኔም ደግሞ ቃል እኮ ነው የምናገረው። ልማት ላይ ማተኮር አለበት፣ መቆፈር አለበት፣ መስራት አለበት። ገዳም ውስጥ መነኮሳት እየተባለ የቤት ኪራይ መክፈል ያቃታቸው ሰዎች በወጣትነታቸው ገዳም መግባት የለባቸውም። ሐሳብ ነው እኮ። ምንድነው ችግሩ? ሽበራ ነው እንዴ? እንዴ ቦታውን አስውባችሁ የቦታውን አስደናቂ መሆን የእምነቱና ሃይማኖቱ ትክክለኛነት አያረጋግጥም ነው። ቤተክርስቲያናት እንደዛ ነው የምታደርጓቸው እናንተ። ሰው ያላገኘውን ልብስ እያስለበስክ መጋረጃ እየጋረድክ ቤተክርስቲያናት እንደዚህ አድርገህ መስራት ምንድነው ትርጉሙ? ከእንደዚህ ከሚሆኑ ትውልድ የማይማርባቸው ከሆነ፣ የማይለወጥበት ከሆነ፣ የማይሰለጥንበት ከሆነ መፍረስ አለበት። ምን ይሆናል? አምልኮ የማይፈጸምበት ከሆነ ምን ይሆናል? ምንድነው የሚሆነው? ትርጉም የለውም እኮ ነው። እኔ የምደግመው ቃል የምናገረው ብዙ ሐሳብ ነው ያለው።
እንዴ ስለ መግደልና መገዳደል ደግሞ ታወራላችሁ እንዴ እናንተ? እነዚህ ሰዎች ገዳይ ናቸው አቃጣይ ናቸው ብላችሁ ስለኛ ልታወሩ ነው እንዴ? መክሰስ ካለባችሁ ጄኖሳይደሩ እግዚአብሔር ነው መክሰስ የነበረባችሁ እኮ። ኢትዮጵያኖች በሰይፍ ይገደላሉ ይቀነጠሳሉ እያለ የሚፈክረው እግዚአብሔር እሱን ነው እኮ መክሰስ ያለበት። መክሰስ ካለበት እኔ ያቃጠለኛ ቤተክርስቲያን ያነዳል ያቃጠላል እያልክ ስለኔ የመታሰር ታወራለህ እንዴ? በመጀመሪያ እግዚአብሔርን ክሰሰው። በመጀመሪያ ስለ እግዚአብሔር አውሩ። ስለ ጄኖሳይደሩ እግዚአብሔር ስለሱ አውሩ መጀመሪያ። እኔ ምን ላድርጋችሁ? በሰይፍ ትገደላላችሁ ብሎ የመግደል ትንቢትና እንትን የተናገራችሁን እግዚአብሔር እሱን ክሰሱት መጀመሪያ። ለምንድን ነው የምትገለን ብላችሁ እሱን ክሰሱት መጀመሪያ። እንደውም ከሰውየው ጋር ነው ማውራት ያለብን። ሰውየውን ነው ማግኘት የምፈልገው። ስለ ክርስትና፣ ስለ ቤተ ክርስቲያንም፣ ስለ ክርስቲያኖችም ማውራት ካለብን ከሰውየው ጋር ተገናኝተን ነው ማውራት ያለብን ከዚህ በኋላ። ምን ደግሞ እንደዚህ አይነት ዘገምተኛ ሰዎች እንደዚህ አይነት ሰኞ ሰዎች መጥተው ስለተናገሩ እኔ ገብቼ ሐሳብ የምሰጥበት ምንም ምክንያት የለም። ምንም ነው። እኔ ሌላ አጀንዳ አለ የምመለስበት የራሴ ጉዳይ አለ። አሁን ስራ ነኝ እየሰራው ነው። ስመለስ ግን ስለምን እንደምናወራ ታያላችሁ። ገና ትነዳለህ፣ ትቃጠላለህ፣ ገና ትጨሳለህ፣ ትውልድ ይነቃል እየተባልክ እኮ ነው። እስራኤላውያን እያመለክ የምትቀጥልበት ዘመን የለም፣ አብቅተዋል። አሁን አብቅተዋል። የለም። ሰዎች ሃይማኖት እንዲፈትሹ ነው የምናደርጋቸው። ሃይማኖት እንዲጠይቁ ይደረጋል። ከዚህ በኋላ ሁሉም ሃይማኖቱን እየፈተሸ ነው። አሁን ማስቆም አትችሉም። በነገራችን ላይ ይሄ ንጽጽር የሚባለው ነገር ለማስቆም አይደለ ብዙ ስትጨረጨሩ የነበረው የለም። በቃ ማስቆም አይቻልም። አሁን በጣም ከባድ ደረጃ ላይ ነው የደረሰው። አሁን ሁሉም ክርስቲያን አንገቱን እንትን ብሎ መጽሐፍ ቅዱስን እያነበበ ነው። ሁሉም ክርስቲያን መጽሐፍ ቅዱስ አነበበ ማለት ደግሞ ከናንተ ውጪ ከናንተ ቁጥጥር ውጪ ይሆናል ማለት ነው። እያነበበው ነው። እናንተና አባቶችና አስተማሪዎች ነን የምትሉ ሰዎች እናንተና መጽሐፍ ቅዱስ አትገናኙ። መጽሐፍ ቅዱስ ውስጥ ያነበበውን ጉድ ደግሞ እዚህ ጋር መጥቶ መጠየቁ የማይቀር ነገር ነው። እዚህ ጋር መጥቶ ጠየቀ ማለት ደግሞ የሚጠብቀውን ነገር ታውቁታላችሁ እናንተ። የለም እኮ ይሄ የእናንተ ጨዋታ የለም። ፕሮቴስታንቶች ይሳደባሉ፣ ኦርቶዶክስን ይሳደባሉ። ኦርቶዶክስን አንሳደብም፣ ፕሮቴስታንትን አንሳደብም። ፕሮቴስታንቶች ልሳደብ ይችላሉ። መረን ከሆነ አንድ ሰው መረን እንደዋለሁ፣ ዝሙተኛ ከሆነ ዝሙተኛ ነው የምለው። ስሙ ነው እየጠራሁት እንጂ እየሰደብኩት አይደለም። የእነዚህ ሰዎች ብልግና በነገራችን ላይ አንድ ሰው አይስለም እንጂ እስልምና ውስጥ አይግባ እንጂ ለምን ሰይጣን አያመልክም? ፍላጎታቸው ነው። እስልምና ውስጥ አይግባ እንጂ ለምን ቀውሶ ጨርቁን አይጥልም? ደስታቸው ነው። ሁለቱንም ኦርቶዶክስም ፕሮቴስታንትም ሰው መስለም የለበትም። መስለም ብቻ ነው የሌለበት። ይጨልል፣ ይቀውስ፣ ሰይጣን ያምልክ፣ እምነት አልባ ይሁን፣ ደስታቸው ነው። እንደዚህ ነው የሚፈልጉት እነሱ። ሩጫቸው እንደምታዩት እነዚህ ሰዎች እኮ አሁን ሶሻል ሚዲያ ላይ የሚያደርጉት ምንድነው? ምንድነው የሚያደርጉት? ሩጫቸው በነገራቸው ላይ የአላህን ማንነት ከእግዚአብሔር ማንነት በላይ ስለሆነ ስለማይገናኝ የአላህን ማንነት ዝቅ በማድረግ ከእግዚአብሔር ጋር እኩል ማድረግ ነው። አይገርማችሁም? ስለተነቃባቸው የሆነ ሰዓት ላይ ኢየሱስ ክርስቶስ አምላክ ብላችሁ እያመለካችሁ አምላክ ነው እግዚአብሔር ራሱ ነው በስጋ የተገለጠ አምላክ ነው እያላችሁ ለምንድነው ሙስሊሞች ሰው ነው ግን ነብይ ነው ብለው ከሚያምኑት ነብዩ መሐመድ ጋር የምታወዳድሩት ተባሉ። አሳፈራቸው። እንደዛ የሚያደርጉ ሰዎች የሉም። አሁን አንዳንድ አዳዲስ ሰዎች አሉ ያልገባችሁ። ኢየሱስ እኮ ተነሳ፣ ነብዩ መሐመድ ሞቶ እኮ አልተነሳም፣ ኢየሱስ ግን ተነስተዋል እያሉ መነሳት እግዚአብሔርነት መስፈርት አድርገው ያስቀመጡት ሰዎች አሉ። ለኔ መነሳቱ ሳይሆን መሞቱ ነው እግዚአብሔር እንዳልሆነ ትልቁ ማሳያ መሞቱ ነው፣ መነሳቱ አይደለም። ለምን 16 ጊዜ አይነሳም? መሞቱ እግዚአብሔር አለመሆኑ ትልቅ ማረጋገጫ ነው። የሚያሳዝነው ነገር ግን እነዚህ ሰዎች ነብዩ መሐመድ የአምላክ ባሪያ ነው ሙተዋል ብለው ነው የሚያምኑት። አዎ ካልሞተማ ሌላ ነገር እኮ ነው እንዴ። ሰው ናቸው ብለው እኮ ነው የሚያምኑት እነሱ።
ሁሉም ሰው ይሞታል ብለው ነው የሚያምኑት። እንኳን ነብይ መሐመድ ተወውና አንተ የምታመልከው ኢየሱስ ክርስቶስ ራሱ ይሞታል ብለው ነው የሚያምኑት እኮ ይሞታል። ስለ ነብዩ መሐመድ ይገርማል እንዴ? አንተ አምላክ ብለህ የምታመልከው ኢየሱስ ክርስቶስ ራሱ የሚሞትበት ዘመንና ጊዜ አለ። አምላኩን እንትን ባደረገው ሰዓት ይሞታል ብለው የሚያምኑ ሰዎች ናቸው። በዚህ ነው እንዴ የተደነቃችሁት እናንተ? በነብዩ መሐመድ ሞት ልትሳለቁ እንትን ትላላችሁ እንዴ? የነብዩ መሐመድማ ተውት፣ ኢየሱስ ራሱ ይሞታል ብለው ነው የሚያምኑት። አሁን አላህ እጅ አለው እግር አለው ምናምን እየተባለ የሚወራው ለምን መሰላችሁ? እግዚአብሔር እግር ስለሌለው አይደለም። መጽሐፍ ቅዱስ እግዚአብሔር እጅ የለውም ስለሚል አይደለም። ክርስትና እግዚአብሔር አይን የለውም ጆሮ የለውም ስለሚል አይደለም። እንደዛ ስለሚል እሱ ስለሚሸማቀቁበት እግዚአብሔር እግርና እጅ አለው የሚባለውን ነገር ስለሚሸማቀቁበት አላህም እግር አለው ስለዚህ ተውን ለማለት ነው። ሌላ ምንም እንትን የለው። ያልገባቸው ሰዎች ግን መጽሐፍ ቅዱስን አንብቦ የሚያውቁ ሰዎች አላህ እጅና እግር አለው ብለው ይሄ ማሸማቀቂያ አድርገው የሚያቀርቡ ሰዎች አሉ። ለምሳሌ ያልገባቸው ሰዎች ናቸው የሚያነሱት። ሰዎች ግን ላለመሸማቀቅ ነው። እግዚአብሔር እግር አለው፣ እግዚአብሔር ፂም አለው፣ እግዚአብሔር ብብት አንጀት አለው፣ እግዚአብሔር ኩላሊት አለው የሚለውን የመጽሐፍ ቅዱስ እንትን ስለሚሸማቀቁበት ነው። እሱን ከማንሳታቸው በፊት አላህ እግር አለው እጅ አለው ብለን ይሄን አጀንዳ እንትን ካላደረግነው ገደል መግባታችን ነው ብለው ነው። የክርስትና ስለ እግዚአብሔር ስለ አምላክ አካል ምናምን ከተነሳ እኮ በጣም እኮ ነው የሚገርመው እኮ። ያ ምላጭ ተከራይቶ ፂሙን የሚላጭ እግዚአብሔር ብለህ ነው ስለሌላ አምላክ ሌሎች ስለሚያመልኩት አምላክ እጅ አለው እግር አለው ብለህ የምታወራው በምላጭ ተከራይቶ ፂሙን የሚላጭ እግዚአብሔር ቁጭ አድርገህ ምድር መረገጫዬ ነው እጄ ምናምን አታመልጥም አንጀት የበላው እንደ ምጥ እንደያዛት ሴት ጨዋለሁ እያልኩ ጨዋለሁ የሚለውን እግዚአብሔር አስቀምጠ ስለሌሎች የሚያመልኩት አምላክ እግር አለው እጅ አለው ብላችሁ ታወራላችሁ። ክርስቲያኑ እንደዚህ አይነት አጀንዳ እንዳናነሳ ዝም ማለት አለባችሁ እናንተ። ክርክሩ ወደ ሌላ ነገር ስትወስዱት እናንተ እንትና እንደዚህ ያደርጋል፣ እንትና እንደዚህ ያደርጋል፣ እንትና ያፈርሳል፣ እንትና ያቃጥላል ብላችሁ ስታወሩ እኔ እንደዚህ አይነት እሳት የሆነ አጀንዳ ይዤ ነው የመጣብህ። የለም ተመልሼ አላደረኩም እኔ አላልኩም ድምጹን አሰሙት አምጡት ምናምን የምል መሰላችሁ እንዴ? ይቃጠል ካልኩ ደግሞ አሉ ያልኩትን ነው የምደግመው። እኔ የሚነካኝ አካል የለም። አቅም የላችሁም። በፍጹም አቅም ያለው ሰው የለም። ኑሯችሁን አሸንፉ። እኔን መንካት አይቻልም። እኔ እንደፈለኩ የመናገር መብት ተሰጥቶኛል። እንደፈለኩ ነው የምናገረው። የምናገረው ኃላፊነቱን የምወስደው እኔ ነኝ። እኔ ደግሞ መናገር የለብኝም ብዬ የምተወው በህግ እንዳልቀጣ አይደለም። ይሄን ማወቅ አለባችሁ። እኔ ተናግሬ በህግ የሚቀጣኝ አካል ስለሌለ ስለማውቅ እምተውና የማልናገረው ለህሊናዬ ብዬ ነው የምተወው። እነዚህ ሰዎች መጉዳት የለብኝም ማቁሰል የለብኝም ብዬ ከተውኩት እንጂ እንዳልጠየቅ ብዬ የምተወው አንድም ነገር የለም። አቃጥላለሁ፣ አነዳለሁ፣ ከፈለው አጨሳለሁ። እንትን ለኩሼ ነው እንደ ሲጋራ ማጨስህ የለም። ስሜታችሁ እንደዛ ነው የምመጣው። እኔን ዝም ማስባል አይቻልም። በነገራችን የፈለኩትን ሰው ጠበቃ ሆኜ መምጣት እችላለሁ። የፈለኩትን እምነት ጠበቃ ሆኜ ልመጣ እችላለሁ። ብቻ እውነት መሆን አለበት። እኔ የማወራው እውነት ነው። እውነት እኮ ነው። ለምን ያቃጥላል? እውነት እኮ ነው። ለምን ትንጨረጨራለህ? እናንተ የምታወሩት ውሸት ነው። የተወራውም ውሸት ነው። የተፈበረከው ውሸት ነው። የተነገረን ውሸት ነው። የሚነገረው ዜና ውሸት ነው። አሁን ሁሉ እየነቃባችሁ እኮ ነው። አሁን ብዙ ሰው እየሰለመ ነው። ለምን ይመስላችኋል? ታሪኩና ትርክቱ ውሸት ስለሆነ እኮ ነው። ውሸት ነው። ውሸት ነው። እስልምና ሰው ይገላል፣ እስልምና ሰው ያርዳል፣ እስልምና እንደዚህ ነው እያላችሁ አይደለ ስትሰብኩ የምትውሉት? የለም አሁን እኔ ያደግኩት ከሙስሊሞች ጋር ነው እያሉ ሰዎች ስለዚህ በቃ መስለም ፈልጋለሁ እንደውም መስለም ፈልጋለሁ የሚሉ ሰዎች በዝተዋል። የለም እኛ እስራኤላዊን አናመልክም የሚሉ ሰዎች በዝተዋል።
በዝተዋላ እንዴ? ኢትዮጵያኖች በሰይፍ ትገደላላችሁ፣ ትቀነጠሳላችሁ እያለ የሚያስፈራራቸው እግዚአብሔር ይከተሉ ወይስ አንድ ኢትዮጵያዊ አንድ ጥቁር ባሪያ ቢላል የሚባል ሰው ኢትዮጵያዊነቱ ነው የሚመለከተኝ። አንተ እኮ አላህ ዘንድ ትልቅ ስፍራ የሚባለው በምድር በሙስሊሞች በነገራችን ላይ ይሄ ካዕባ ነው፣ ትልቁ ስፍራ ማለት ነው። አላህ ዘንድ ከዚህ የበለጠ ክብር አለ ብሎ የሚላቸው ነብይ ያክብሩ። ማንን ነው የሚያከብሩት እነዚህ ሰዎች? ኢትዮጵያዊነት፣ ጥቁርነት፣ ባሪያነትን በማስቀየር ከፍ ያደረጉ ነብይ ይከተሉ ወይስ በሰይፍ ትገደላላችሁ፣ ትቀነጠሳላችሁ እያለ የሚያስፈራራው ኢየሱስ ክርስቶስ ይከተሉ? ማን ነው የሚከተሉት? ማንን ነው የሚያከብሩት? እንዴት አድርጋችሁ ነው? የትኛው ታሪክ ነው የትኛው ትርክት ነው እናንተ ሰው እንዲጠላ የምታደርጉት? በተለይ ደግሞ እንደ አንድ ኢትዮጵያዊ አይምሮ ያለው ኢትዮጵያዊ ነብዩ መሐመድ የሚጠላበት ምንም ምክንያት የለውም፣ ሞራልም የለውም። በጥቁርነቱ የሚኮራ ኢትዮጵያዊ አገልጋይነት ባሪያነትን የሚጠየፍ ኢትዮጵያዊ ነብዩ መሐመድ የሚጠላበት አንድም ምክንያት የለውም። የነጮች ፖለቲካ ፈብረካ ትርክት ካልሆነ ነብዩ መሐመድ የሚጠላበት ምንም ምክንያት የለም። ነብዩ መሐመድ እኮ ናቸው አንድ ባሪያ ሰው ከካዕባው በላይ እንዲሰቀል ያደረጉ በእግሩ እንዲረግጠው ያደረጉት እኮ ትልቁ ስፍራ የሚባለው በሙስሊሞች ትልቁ ስፍራ የሚባለው ካዕባ በቆሸሹ እግሮቹ እንዲረግጠው ያደረጉት እኮ ነብዩ መሐመድ እኮ ናቸው። ኢትዮጵያዊ እኮ ነው። ነፃ ያወጡት እኮ እርሱ እኮ ናቸው። ኢትዮጵያ ውስጥ ፍትሃዊ የሆነ ንጉስ አለ ብለው የመሰከሩት ነብይ እኮ እርሱ እኮ ናቸው። አብርሃም ያውቃል እንዴ? ዳዊት ያውቃል እንዴ? ኢየሱስ ራሱ ያውቃቸዋል እንዴ? ሄሮዶስ ሲያራሩጠው በግብጽ ወደ ኢትዮጵያ ገባ፣ ይሄ ደግሞ የእግሯ ምልክት ነው፣ ወደ አክሱም መታ ነበር የሚለውን ታሪክ ከዛ ታሪክ ውጪ ኢየሱስ ያውቃቸዋል እንዴ? እናንተ ኢትዮጵያኖች፣ እናንተ አሽቃባጮች ጳውሎስ ራሱ ያውቃቸዋል እንዴ? ጳውሎስ የሚጠየፋቸው ጳውሎስ ራሱ ፖለቲከኛው ጳውሎስ ያውቃቸዋል እንዴ? እኛ ግን በዘር አይሁዳውያን እንጂ ከነዛ ከዲቃሎች አህዛብ አይደለንም እያለ ነው የሚጠየፋቸው። እናንተ እኮ አህዛብ እኮ ናችሁ። አህዛቦች አህዛብ እያለ የሚጠየፈህ ኢየሱስ ክርስቶስ ነው የምታከብረው ወይስ አምላክ ዘንድ አንድ ኢትዮጵያዊ ነው? በነገራችን ላይ አንድ ሰው አንድ ኢትዮጵያዊ ሁሉም ኢትዮጵያኖችና 130 ሚሊዮንማ ነብዩ መሐመድ ዘንድ ቀርበው ምን አይነት ክብር እንደሚሰጣቸው አስባችሁታል? እንደ ህዝብ ቢቀር ነብዩ መሐመድ ፊት አስባችሁታል? አንድ ኢትዮጵያዊ፣ አንድ ባሪያ፣ አንድ በባርነት የሄደ ሰው፣ አንድ የቆሸሸ ሰው፣ አንድ ብዙ የሚጠየፈው ሰው፣ ብዙዎች የሚጠየፉት ሰው፣ አንድ ብዙ የማያስጠጋው ሰው፣ አንድ አገልጋይ ሰው አምላክ ዘንድ ከዚህ ስፍራ የበለጠ ቦታና ክብር አለ ብሎ የሚሰጥ ሰው ሊያኮራችሁ እኮ የሚገባው ኢትዮጵያኖች፣ ሙስሊምም ክርስቲያንም በአጠቃላይ ጥቁር የምትባለው ባሪያ የሚያኮራ ታሪክ እኮ ነው። ስለዚህ ትውልዱን እናንተ የፈለጋችሁትን እየሰጣችሁ የእናንተን ዝባዚንክ የሚከተልበትን ዘመን አብቅተዋል። የለም የእናንተ ትርክት የሚከተልበት ዘመን አብቅተዋል። የእናንተ ተረት ተረት የሚከተልበት ዘመን አብቅተዋል። የለም ሃይማኖቶች ይፈተሻሉ። ሃይማኖቶች ጥያቄዎች በመዝሙር በቅዳሴ በታቦት አስወጣን አስገባን በመዝለል በካራቴ አይሸፈንም ነው እየተባልክ ያለው። ፕሮቴስታንትም ኦርቶዶክስም አትሸፍነው። በመዝሙር አይሸፈንም ጥያቄ። እውነት በመዝለል አይሸፈንም፣ በካራቴ አይሸፈንም፣ በዘይት በቅቤ አይሸፈንም፣ በዕጣን በጭስ አይሸፈንም። ትጠየቃለህ። ትውልዱ ከዚህ በኋላ በውሃ መጠመቅ የሚባለው ነገር በቃ ቀርቷል። መጠመቅ የለበትም። እንዳትጠመቁ እንደው መጠመቃችሁ ስህተት ነው። ክርስቲያንን የምትሉ ሰዎች በሙሉ ውሸት ነው። መጠመቅ ካለባችሁ እንደ ሰው በእውቀት ተጠቀሙ፣ ተጠመቁ፣ ጠይቋቸው።
መጽሐፍ ቅዱስን አንብቡት። እነዚህ ሰዎች ትክክል ናቸው አይደሉም ለማወቅ መጽሐፍ ቅዱስን ያነበባችሁትን መጽሐፍ ቅዱስ ጠይቋቸው። እርግጠኛ ነኝ ትክክለኛ መልስ አታገኙም። ማንንም ሰው ትክክለኛ መልስ አይሰጥም። ጠይቅ። የተጻፈው እኮ በአማርኛ እኮ ነው። ይሄ በፕሮቴስታንቶች ሰውን በማስከር በነገራችን ላይ ኢትዮጵያ ውስጥ ፕሮቴስታንቶችን እኔ አልከሳቸውም። የምከሰው ድህነት ነው። የምከሰው ማጣትን ነው። የምከሰው ዱቄትን ነው። የምከሰው ቂጣ ነው። የምከሰው እንጀራ ነው። የምከሰው በፕሮቴስታንቶች ጉዳይ ሰው እውነተኛ ሃይማኖት አለ ብሎ ፕሮቴስታንት ውስጥ አልገባም። የተራበ ኦርቶዶክስ ነው ፕሮቴስታንት ውስጥ ያለው። የተናደደ ፕሮቴስታንት ነው። የተበሳጨ ያኮረፈ ኦርቶዶክስ ነው ፕሮቴስታንት ውስጥ ያለው። እውነትን ፍለጋ እኮ አይደለም። እውነትን ፍለጋ አይደለም እኮ የሚሄደው፣ ዱቄት ፍለጋ እኮ ነው የሚሄደው ፕሮቴስታንት የሚሆነው ሰው። ስለዚህ መክሰስ ካለብኝ ድህነትን ነው የምከሰው። ኦርቶዶክሳውያን ደግሞ በዕጣን፣ በመዝሙር፣ በለቅሶ፣ በድርሳን፣ በገላት በቅዳሴ የምትደብቁት፣ የምትሸፍኑት፣ የምትሰውሩት እውነት የለም። ይወጣል፣ ትጠየቃላችሁ። ስለዚህ ለሚመጣውን ጥያቄ መልስ ማዘጋጀት አለባችሁ። ይሄ እንደ ድሮ ትቀሰፋለህ እያላችሁ የምታጀዝቡትን ትውልድ አይደለም። አሁን 21ኛው ክፍለ ዘመን ላይ ያለውን ትውልድ እናንተ እንደምታስቡት አይደለም። ገና ናችሁ። እናንተ ገና ናችሁ። ከተቀመጣችሁበት አልተነሳችሁም። እናንተ ትውልዱ ግን ሌላ ዓለም ውስጥ ገብቷል። ስለዚህ ለሚነሳውን ጥያቄ መልስ ማበጀት መቻል አለባችሁ። ጉድ አይዲያ ሲሰድብክ ነበረ። ምን ብሎ ነው የሚሰድበኝ? ቢሰድበኝስ? የተናደደ ሰው ብዙ ነገር ሊያወራ ይችላል። እኔ ምን አገባኝ ታዲያ? የተቃጠለ ሰው ብዙ ነገር ሊያወራ ይችላል። የጨሰ ሰው ብዙ ነገር ሊያወራ ይችላል። እኔ ምን ላደርገው? ምን ላደርገው ታዲያ? ስሜቱን እንትን ማድረግ ያለበት ምናልባት የሚያለቅስበት ጉዳይ ካለው ሀቢባ ቤት መግባት አለበት። አንበሳ ምናምን ማየት ከፈለገ ደግሞ ያቃጥለዋል፣ ያናደዋል። እዚህ ወደ ቤት ጌም የሚጫወት ሰዎች ነው መግባት ያለበት። እንደዛ ነው ሰውየው። ድህነት አለበት። ቆሽማዳ ሰው ነው። ማጣት ክፉ ነው። ስለዚህ ሰው ሲያጣ እኮ ማገዝ እኮ ነው ያለባችሁ እናንተ። ሰው ሲናደድ፣ ሲቃጠል፣ ሲጨስ ማብረድ እኮ ነው ያለባችሁ እናንተ። የሰው ልጅ ከእግዚአብሔር የሰው ልጅ ከአምላክ በላይ ነው ብሎ የሚናገር ሰው የጤና ችግር ስላለበት ነው። ልጁ ስለቀወሰ ነው። ሌላ ነገር እኮ አይደለም። ያ ነገር አይደለም። ስለዚህ አግዙት። እንደውም እኔ ከጉዳይዳ ጎን ነኝ። እኔ አግዘዋለሁ። ችግሩ ምን እንደሆነ እኔ ወንድ ልጅ ስለሆንኩ ማጣት ክፉ አጥቼም ስለማቀው ሰውየው ምን እንደሆነ ቀረብ ብዬ ነው ችግሩን መረዳት ያለብኝ እንጂ በቁስሉ ላይ እንጨት ከተትኩበትማ በጣም ከባድ ነገር ነው። ገብቷችኋል? እኔ መረዳት ነው ያለብኝ ችግሩ ምንድነው። የተራበ ሰው ነው። የተራቡ ሰዎች አሉ። የተቸገሩ ሰዎች አሉ። ምናልባት እኔ አላስበላ እያልኳቸው ሊሆን ይችላል እኮ ወይም ደግሞ ወጣ ያለ ሀሳብ ስለምንሰጥ ሁለገብ የሆነ ጉዳይ ስለምናነሳ እኔ ብለምን እነዚህ ሰዎች ወጥተው ስለኔ ይናገራሉ። እነዚህ ሰዎች ተናገሩ ማለት ደግሞ ችግር ይፈጠራል ብለው በመሸማቀቅም ሊሆን ይችላል። ስለዚህ ተረዱት ምን እንደሆነ ማለት ነው። ለማንኛውም ሼር ልታደርጉለት የምትችሉ ሰዎች ካላችሁ ሼር አድርጉለት። ካልሆነ ደግሞ በሞተ ሰዓት ሳይሆን እነሱም በሚገኙበት ሰዓት የምንገባበት ሰዓት እንትን ብለን ገብተን እናወራበታለን። አይ እንትን የሚባል ነገር አይደለም። እኔ በጣም ቢዚ ስለሆንኩ ስራ በጣም ቢዚ ነኝ። ለዛ ነው እኔ ቶሎ ቶሎ እንትን የማልለው። ኢትዮጵያኖች ወይም ኢትዮጵያ ውስጥ ያሉ ሰዎች ሲተኙም ምናምን የምመጣውም ለዛ ነው። እኔ ስራ ነኝ ስለማይመቸኝ ነው።
የሆነ ሰዓት ላይ ቁጭ ብለን ደግሞ እንደ የሆነ እንትን ስናደርግ አልነበረም? በየቀኑ ላይቭ እየከፈትን ደግሞ አጀንዳ እየቀረጽን የምናወራበት ጊዜ ይመጣል። የዛኔ እናወራበታለን ከብዙ ሰዎች ጋራ። ድሪም አለሽ? ገብታ ቁጭ አለች። እሷ ምንድነው ቅንድብሽ ደግሞ አራምባና ቆቦ ነው የሚባለው? ቅንድብሽ በጣም ነው የሚገርሙ። ድንበር ተሻጋሪ ቅንድብ ነው። ልልሳት ነበር እኮ ሰዎች በኮመንት በጣም ነው እንትን የምታሰቃያቸው። እኔ እንደዚህ አስገብቼ ላስላስ ላድርጋት ነበረ። ኔትወርኳን ምች ነው ችግር አለበት። ኦኬ ሼር አድርጉላት ትምጣ። ኔትወርኳ ስላልሰራ ነው። ላስላስ እናድርጋት። እሷ በጣም እንትን ብላለች። ሰዎች አላሳርፍም ብላለች። በነገራችን ላይ ብዙ ሰዎች ነው በሷ የተሰቃዩት። ስልጣን ያለው ሰው አለ። እስኪ ሰው አስገቡ። እምቢ አለኝ። እኔ ደግሞ እኔ እኮ በጣም እኮ ነው የሚገርመኝ። እኔ ስናደድ ጨምር ነው የሚያናደኝ አካውንት ይታባቱ። ምን አባቱ ነው ችግሩ? ሳባ ዛሚር ሳባ ሳብሪ ነው ሳብሪ ስታር ሰላም። አረ ፓፒዬ ሶሪ፣ በእናትህ ዝም ብዬ ነው የገባሁት ሳላስበው። ሶሪ ድንገት ነው የገባሁት። ምንድነው ፕሮፋይልሽ? ምን ይላል ፕሮፋይልሽ? ምንድነው? ምን ይመስልሃል? እየጠየቁሽ እኮ ነው። ምን ይመስልሃል? አንቺ ደግሞ እንጃ እኔ ሳየው የሆነ አበባ መሰለኝ። ለማን ነው ታዲያ ይሄ እንደዚህ አይነት ጉንጉን አበባ? ለራሴ ነው። ለራስሽ ነው? ይገባሻል። አንቺ አሁን እንደዚህ ምን ይመስልሃል? ምን ማለት ነው ግን አበባ መስጠት ግን ምን ማለት ነው? አሁን የሚፋቀሩ ሰዎች አበባ ምናምን እንደ ጊፍት ይሰጧቸዋል እና ምንድነው ትርጉሙ? እኔ ዝም ብዬ ለራሴ ነው የሰጠሁት አበባ ስለምወድ እኮ። ትርጉሙ ምንድነው? አበባውን እኔ አምጥተሽ ጉንጉን አበባ ብታሳቅፍኝ ምንድነው ትርጉሙ? እንዲሁ እኔ ሳየው ደስ ስለሚለኝ ነው እንጂ አይደለም። ጥያቄ እኮ ነው የምጠይቀሽ፣ እሱን አይደለም። ለምንድን ነው አሁን ኢትዮጵያኖች ነጮች አደረጉት ብላችሁ ነው የምታደርጉት? እኔ አሁን ሴት ልጅ መጣ መወዳት ሚስቴ ምናምን ጉንጉን አበባ መጣ ከምታሳቅፈኝ ግብዳ የሆነ ድፎ ዳቦ መጣ በሰጠኝ ደስ ይለኛል። እኔ እንዴ ገምታለሁ። እኔም እንደዛ ስለ ቀይሪው እንደዛ ከሆነ ቀይረዋለሁ። በድፎ ዳቦ ነው የምቀይረው። እኛ ችግራችን የዳቦ ችግር ነው ያለብን፣ የእንጀራ ችግር። ገብቶሻል? የወጣ ነው ሽሮ ፍለጋ ነው አይደለ እንዴ? እውነትህን ነው። እኔ እንኳን ኢትዮጵያ ነው ያለው። ኢትዮጵያ ሆነሽ ነው እንደዚህ አይነት ጎንጎን አበባ ምናምን የተሸከምሽው? አይ ኢትዮጵያዊ። አንደኛ ነገር እድሜ ልክሽን አታገኙ። ብትፈልጊ ራሱ ቀይሪ። አይ ቀይሪው። ውሸት ነው አበባ። ይሄ እንደዚህ ነጮችን ሚስታቸውን ባሏን የምትሸውድበት እንትን ነው። ገብቶሻል? ጎመናው አስበሽዋል? ጎመናው እኔም እኮ እንደሱ የማስብበት ጊዜ አለ በጣም ብዙ ጊዜ። ግን እንደው በቃ እዚህ ጋር እንትን ስላለ ከላይፍ ጋር እንደ ወደዚህ ስላልቀይረዋለሁ እያልኩ ግን እቀይረዋለሁ። አንተ ካልካው እኔ ሰው እንጂ ንብ አይደለሁም። አበባ ተሸክመሽ መጥተሽ ብትሰጪኝ ምን ይሰራልኛል? እኔ አሁን ምንድን ነኝ? እኔ አሁን ምን ይሰራልኛል? ምንም አይሰራልኝም። ጣዩ ስታሪ አሁን ነው መጥለው ዝም በል። ጎመን እንዳደርገሽ ነኝ። አልሚ
እሺ አመሰግናለሁ። እሺ ሚዩት አድርጉ። አልሚ እዚህ ጋር ቁጭ ብለሽ ጎረቤት ትሪያለሽ እንዴ? ስታር ዛሚር ሰላም፣ እንዴት ናችሁ? እንዴት አመሻችሁ? አለን ሰላም ነው። ሰላም ሆነን የገባ ነው። እንዴት ነህ? አለን። ጥያቄ ነበረ ለአንተ። ጠይቅ። ቄሶቹ ግን እንደው ምን እያሉ ነው የሚያደነዝዟቸው? ነው እኔ ግራ የሚገባኝ። ማለት ማንን ነው የሚያደነዝዟት? ኦርቶዶክሶቹን ምናምን ምልህ እያንዳንዱ ሰው ጭንቅላት የተሰጠው እንዲያስብበት ነው፣ ራሱ እንዲያስተነትን ነው አይደል? የተባልከውን ሁሉ እየተቀበልክ በሚፈልጉት መልኩ እየተነተኑ ሲሰጧቸው አንተ አሁን የተሰጠህን አትቀበልም? የተሰጠህን እኮ ለመቀበል ጥያቄ መጠየቅ አለብህ። ሳትጠይቅ ነው የምልህ። የተሰጠህን አትቀበልም? ሳትጠይቅ እንዴት እቀበላለሁ? ሲጀመር እስልምና አላህ ራሱ እኮ አይደለም እንድንጠይቅ እንድናስተነትን ነው የሚነግረው። አይደለም እንዴ? የምታስተነትነው ገደብ አለው። ማስተንተን አንተ አሁን ሁሉን ነገር እንድታስተነትን እንትን ተብላል፣ ተፈቅዶላል እንዴ? ሁሉን ነገር አይደለም። ሁሉን ነገር ሳይሆን ለምሳሌ የፈጣሪን አንድነት አስተንተን ልታገኘው ትችላለህ። እሺ ተረዳኝም ብለህ ነገር ባለህ ልክ ማለት ነው። የት ነው ያለው ወንድም ዛሚሪ? እኔ እወድሃለሁ፣ አከብርሃለሁ፣ ስሜትህን መንካታለሁ፣ ግን የት ነው ያለው? ኢትዮጵያ። በቃ ኢትዮጵያው ነው እኮ። ስለ ሃይማኖት እኮ እኔ ጋር ማውራት የለብህም፣ ክልክል ነው። ለምን? ኖ ሽሮ ፈልግ፣ ሽሮ ፈልግ። ሽሮ እንኳን አግኝቻለሁ። ስማ ዛሚር፣ በቂ ሽሮ አለኝ። ሽሮ ነው ዛሚር፣ ስማ አዳምጠኝ። ቀይ ወጥ ብትበላ እኛ ወጥተናል። ገብቷል? ኑሮ ለማሸነፍ አሸነፈንም ለማሸነፍ እየተፍጨረጨርንም ነው። ስለ ሃይማኖትም ስለ ምናምን የምናወራው ኢትዮጵያ ውስጥ ከሆነ ያለ ነጋዴ ነህ እንዴ? እኔ ያው ምንድን ነው የምትነግደው? ጨርቅ፣ ሱፍ። የጨርቃ ጨርቅ ነህ? አዎ ጨርቅ፣ የሱፍ ጨርቅ ለመንግስት መስሪያ ቤቶች ጨረታ። በቃ እሱን እየቀደድክ ስፋ ዛሚሪ። እርግጠኛ ነኝ አንተ አሁን መስቀል ያለበትን የሆነ ነገር ስፋልኝ ብትባል ትሰፋታለህ። በፍጹም አላረገውም። አይሆንም፣ አላምንህማ። በፍጹም አላምንህም። ትቼም አውቃለሁ። ብትለኝም አላምንህም። አንዷ ልንገርህ፣ ኢትዮጵያዊ ማለት በነገርህ ላይ አንዷ የስደተኞች እናት የሚላትን ሴት ነበረች። አንዷ ማለት አይተሃታል አንተውን ዕቃዬን አስጠበብኩ ምናምን ያለችውን ግብዳ ሴትዮ። እሺ ሰምተሃታል? አዎ የሆነ ቪዲዮ ያየው መስሎኛል። እንደዛ አይነት ሐሳብ እየሰማ እንኳን ሐሳቡና አቋሙን የማይቀየር ኢትዮጵያዊ ነፍ ነው። ለምን መሰለህ? አንደኛ ነገር ሃይማኖተኛ የምትባል ሴት ናት። ሲቀጥል ግብዳ ትልቅ ሴት ናት እኮ። መሸፋፈን የሚባለውን ነገር አውልቃው መጣች። ከዛ ደግሞ የሚገርም ነገር አይ እኔ እኮ ፀጉሬን አላሳየውም ሆማን ሄር እኮ ነው እንጂ ፀጉሬን አላሳየውም፣ ስለዚህ ቸንገር ያላምባት ምናምን ብላ የራሷ ሐሳብ ሰጠችበት ምናምን። እኔ አይመለከተኝም፣ ግን የሰው እንትን ነው የምነግርህ። ከባዱ ነገር ግን እሱ አይደለም። እኔ ከ20 ምናምን ዓመት በፊት ድንግልናዬን የሰጠሁትን ባሌ እንዳይጣላኝ አይደለም ስሜቱ አልነሳ ስላለ ድንግልናዬን አስመልሼ ሰርፕራይዝ አደረኩት አለች። አሁን ትውልድ ከዚህ ምን ይማራል? እንደዛ እያለች እንኳን ኢትዮጵያዊ ምን ይላል መሰለህ? በኮመንት እኔ አነባዋለሁ። እንደዚህ አይነት ወጣ ያሉ ነገሮችን ካየሁ ኮመንት አነባለሁ። እንዴ አሁንም የስደተኞችን ማንንም እንዳትሰሚ፣ ችግር የለውም ሰው የራሱ ጉዳይ፣ ምን አገባችሁ? መብቷ አይደለ እንዴ በገዛ ቆዳዋ ምን እንዴ ይባላል እንዴ? ግን አንተ አስበዋል? የ50 ዓመት ሴት እቃዋን አስጠብባ መጥታ ለባሏ ሰርፕራይዝ ስታደርግ አሁን እኛ መክነናል። መምከን ታውቃለህ?
ቴንክ ዩ መከነናል። እነዚህ ሰዎች ከሷ በላይ ያሉ ሰዎች በሞት ሳይረግፉ እኛ አንለወጥም፣ ለውጥ አይመጣም ኢትዮጵያ ውስጥ። የሚገርም ነገር ገብቷል። እንደነ ሀቢባ አይነት ሰዎች ከነሱ በላይ ያሉ ሰዎች ሳይረግፉ ለውጥ አይመጣም። አሁን እሷ ልጅ በጣም ብዙ ሰው ነው የሚያከብራት። ሃይማኖተኛ የሚባለው ሰው አስመሳይ ነው የምለው ከዚህ አንጻር ነው። በጣም አስመሳይ ነው። አሁን እሷ ለሆዷ ስትል፣ ለወንድ ልጅ ስትል፣ ለስሜቷ ስትል ሃይማኖቷን መስዋዕት ያደረገች ሴት ናት አይደል? ታምንበታለህ? አዎ። ከእንደዚህ አይነት አሁን እንደ አንድ ሃይማኖተኛ ከእንደዚህ አይነት መረንነት በላይ የለም። ከእንደዚህ አይነት ቆሻሻ ተግባር በላይ እኮ የለም። ከዚህ በላይ ብልግና እኮ የለም። ገብቷል። ኢትዮጵያኖች ግን ሃይማኖት አለን እያሉ ሁለቱንም ማለት ነው ይቀበሉታል። ንግስቷ እንዳንቺ አይነት ሰው ንግስቷ እያለ እንትን ይላል። አሁን እኔ አንዳንዴ ሳስበው ምን አለ መሰለህ፣ አሁን አንዳንድ ሰዎች ሲረገጡ ምናምን፣ አሁን ሲረገጡ ሳይሆን ሲገሰጹ ምናምን ሲመከሩ ምናምን እንትን የለም እነሱ አሁን እኔ እንትን ስላቸው በቃ ውስጤን ቆምጠጥ ያደርገኛል፣ ውስጤን ይይዘኛል። እነሱን ስለማስታውሳቸው እና ሀቢባን እያስታወስኩ ማለት ነው። ሰው ከነሱ ነው መጀመር መቻል ያለበት። ገብቷል። አሁን እንደውም አዳዲስ ሃይማኖት የሚቀይሩ ሰዎችን እንትን ከማድረግ በፊት እና ሀቢባ እነ ሞና ምናምን የሚባሉ አረጉቶች እነሱን ነው መጨልገም ያለበት ብዬ ነው የማምነው። ወሬ አበዛህ እኮ ዛሚር። አይ እኔ አላበዛሁኝም። እኔ ነኝ አይደል ሳወራ የነበረው። አንተ ጥሩ ትምህርት ነው የሰጠኝ። ስለሰማኸኝ ነው። አንተ ስለሰማኸኝ ሀሳቦችም ይመቹኛል። ለዛ እንጂ ላይፍ ገብቼ አላውቅም እኔ። አመሰግናለሁ። እንዳንተ አይነቱን ያብዛልን። አመሰግናለሁ። ቴንክ ዩ። የትም አይገኝም እንደዚህ አይነት ብርታት፣ የትም አይገኝም። ሮዛ ሰላም ብያለሁ። አያ በለኛ አያ አቢ እንዴት ናችሁ? እታችሁ ያላችሁ ሰላም አለይኩም ብያለሁ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሰላም ናችሁ? አለ ቃል እንደዚህ። እኔ ግን ሰዎች እኔ የትናንት ቪዲዮአችንን ይወጣል ትናንት የነበርንበት እንትናችን በቪዲዮ ይኖራል ብላችሁ እንትን አትሉ። አሁን ሮዛ እየቀላሽ አሁን ፈረንጅ እየመሰልሽ ነው። አሁን ሰው ጋር ከሰዎች በአካል መገናኘት የሚያሳፍርሽ ሰዓት ሊመጣ ነው። አሁን እየቀረብሽ ነው፣ መመለስ አለብሽ። ፊልተሩ ባቢ አንዳንዴ ካለበሳ መሀል ላይ ከለሬን ለቃለሁ። መሀል አይደለም። አሁን መለማመድ ያለብሽ መሸማቀቁ ለራስሽ ነው። ከአለማምጁ ማንነትሽ ራስሽን ከከለርሽ ጋር የሚጣጣም ፊልተር ነው መጠቀም ያለብሽ። ድፍድፍ ብላችሁ ነጭ መስላችሁ መምጣት የለባችሁም እንዴ። ባቢ አንዱ በአካል ሊገዛ መጥቶ ከበር እንኳን ሳይገዛ እንደ ሀገር አዋርዶኛል ሄደ መሰለ። ደንግጠው ዋጋ ፊልተር ላይ ያለችው ሌላ፣ እዚህ ስመጣ ሌላ ብሎ እና ስልክ ፍለጋ ነው የመጣው። አንቺ ፍለጋ እኔ ምን አውቄ፣ እንደው ስልክም ፈልጎ መጣ፣ እኔም ፈልጎ መጣ። እንደው እንዳልዋረድ አንድ ከበር ቢገዛኝ አንተዬ፣ እንደው አንድ ግላስ ቆሽ ማዳበዩ መቀኝነቱ ቆሽ ማዳበዩ። አንቺ ፈልጎ የመጣ ነው። ግን ተመለሽ እያልኩሽ ነው። ተመለሽ። እንደነ እንትና እንዳትሆኚ። እነሱ አሁን ሰው ፊት መቆም አይችሉም። እና ሀቢባ ምናምን አሁን ሀቢባ እውነት ለመናገር ማለት ነው አንድ እውነት ልንገራችሁ። እንደውም ዛሬ ሂዳችሁ ታስተውሉታላችሁ። ሀቢባ እኔ የተደበቀ የወንድ ጾታ ይኖራታል እንዴ ብዬ ነው እኔ የምጠረጥረው። ጺም ያለው ወንድ እንደምትመስል አስተውሎ የሚያውቅ ሰው አለ? አፏ ጥቁር ነው። ይሄ የአፏ የጺም ምናምን አካባቢ ጥቁር ነው። አስተውላችሁ ታውቃላችሁ? እና እኔ የተደበቀ ጾታ ይኖራታል እንደዚህ አይነት አፈጣጠር ስላለ እኮ ነው ይኖራታል ብዬ ነው እኔ የምጠረጥረው። ይሄ የአገጯ ከላይ ምን ክብ ሰርቶ አፏ አካባቢ ጥቁር ነው። ጺሙ የተላጨ ወንድ ነው የምትመስለው ሀቢባውን። ደግሞ ይቅርታ አድርጉልኝ እኔ በአፈጣጠር ብዙ ማውራት ደስ አይለኝም፣ ግን የአፏ ስፋት አሁን በጣም ሰፊ ነው አፏ። እንዴ እኔ እንደዚህ አይነት ሰዎች ካሜራ ከፍተው መሳቅ የለባቸውም ነው የምለው። ገብታችኋል? በአካል ስታገኛቸው ደግሞ በጣም ከባድ ነው። ከባድ ነው። ስትገለፍጥ ምናምን እኔ ደንገጥ እላለሁ ምናምን አልገባም። አጀንዳ አለ ምናምን ብለው ሼር ካደረጉልኝ ነው ገባ ብዬ ትንሽ ነው የማዳምጠው እንጂ ደስ አይለኝም።
ግን ስፋት ምናምን ደግሞ አፍ ስፋት ደግሞ በጣም ከባድ። አንዳንድ ሰዎች አሁን ምንም የማይመስል እንትን አሉ። በቃ አፋቸው ሰፊ ሆኖ ደስ የሚሉ ሰዎች አሉ። ደስ የሚሉ በቃ ወዛቸው ምናምን ደስ ይላል። የሚያምርባቸው ሰዎች አሉ። አሁን ጥርሳቸው ድርብርብ ብሎ የሚያምርባቸው ሰዎች አሉ። የሀቢባ ግን በጣም ከባድ ነው። ይሄ ጺሙ የተላጨ ወንድ ምናምን ስለምትመስል ደግሞ እንደ ጅብ ነው ወደ ጆሮዋ አካባቢ ስለሚቀደድ በጣም ከባድ ነው እና አስተውሉ ለማለት ነውና እነሱ በአካል ደፍረው እንትን ማድረግ አይችሉም ለማለት ነው። ሮዛ ቀጥይ። ሮዛይ ወይ ባቢዬ ሰላም ልልህ ነው የገባሁኝ። አመሰግናለሁ። እስኪ ያለ ፊልተር ነሽ እስኪ አሁን ኧረ ተኝቻለሁ። ፊትሽ ብቻ እኮ ነው ላይቭ ላይ ፊትሽ ብቻ ማሳየት አትችይም? እችላለሁ እንደዛ። እሺ አሳይኝ። አይ ባቢ ያረከታሽ መሳቂ ያደረጉኝ እባክህ። ኖ አይ ችግር የለውም። የሚያውቁሽ ናቸው፣ ቤተሰቦች ናቸው እነዚህ። ግድ የለም። አያ በልኛ አያ በልኛ አያ ተይ ይላል ደግሞ አንዳንድ ሰው። ምንድነው ተይ? በየቀኑ እኮ ነው በቪዲዮ ከፍታ እኮ ነው የምትሰራው። ምን እየደበቅላት ነው አሁን? ክፈቺ ሮዛይ። እስክትከፍት ዋንዴ ሰላም ብለናል። ዋንዴ አይ ሰላም፣ እንዴት ነው ባቢ? ደህና ነው። እኔ ጥያቄ ልጠይቅህ ነበረ ግን ዛሬ ተናዳል። ቅርብ ሌላ ጊዜ እጠይቅሃለሁ። ማን የተናደደው? አንተ። እንዴት ነው የተናደድኩት? ለምን እናደዳለሁ እኔ? አይ ቅድም ተናደህ ነበር፣ ምናልባት አሁን ተረጋግተህ። አልናደድም። እኔ ለምን እናደዳለሁ እንዴ? ላለመናደድ እኮ ነው ከኢትዮጵያ ያወጣሁት። ምን ሆነሽ ነው? ጎበዝ። እኔ የምናደደው ስራ ብቻ ነው የምናደደው። እኔ ለምን እናደዳለሁ? እሺ ቀጥይ። አይ ጥያቄው ቅርብ እንደውም ጠፋብኝ። ራሱ በቀደም ራሱ ልጠይቅ ከብቼ እኔ እንጃ አወረዳችሁ ነው አላውቅም። ብቻ ራስሽ ነው ፈርጠሽ ሄድሽው። እኛ አልነካነሽም። ግን ጥያቄሽ አቅርቢ። ጠፋብኝ ምናምን የሚባለው ነገር እንዲ እኔ ለራሴ ደስ ይበለኝና እንዲ ትንሽ አስቴት ማለት ምንድነው ሐሳብ ልስጥ። በምን ጉዳይ በምን ዙሪያ? አንተ አትፈልግም ብቻ እኔ ዝም ብዬ አስቴት ልስጥ። አልፈልግም ማለት እኮ እኔ እኮ የመቀበል ግዴታ እኮ የለብኝም እኮ እኔ ግን ዝም ብዬ ነው እንዴ? ዝም ብለሽ ማውራት ነው የሚጠበቅብሽ እንጂ ሰው ሊቀበለኝ ይገባል ብለሽ የምታወሪ ከሆነ እየከሰርሽ ነው፣ ድካም ነው። ቴንክ ዩ ሮዛን እንያት። ሮዛ መጥተሻል። ከዛ ትቀጥያለሽ። አሁን አየሽ ድፍረቱ ይመጣል። አሁን አውርተሽ ትንሽ ሚት አድርገሽ ስትከፍቺ ሮዛ አለሽ። እየጠራነሽ እኮ ነው ሮዛ። ከንፈርሽን እየተቀባባሽ ነው እንዴ? እኔ አይደለም ባቢ፣ አይደለም እንዴ። እና ምን ቆየሽ እኮ ሰው ይቀንስ ብዬ ነው። እና ደግሞ እያወራች ስለሆነ ለምን ይቀንሳል? ክፈቺው እኮ። ሰው ከቀነሰማ ምን ትርጉም አለው እንዴ? ወይ ከንፈርሽ እየተቀባባሽ ከሆነ ምንም ትርጉም እንደውም የሆነ ነገር ስትከፍቺ ሰምቻለሁ ሲል ሰምቻለሁ። የምር እየተቀባች የሆነ ነገር ከፍታ እንትን እያደረገች ነው፣ እየከደነች ነው። ነይ ክፈቺው። አይ ሰው እናስለቅቅሻለን ሮዛ። እንደውም በውሃ እንድትታጠቢ ነው የምናደርገው። ክፈቺው ዝም ብለሽ። አለሽ ሮዛ? እኔ አላሳልፍም እኮ የሆነ ነገር ቢኖር ላሰማችሁ ነበረ። እንደዚህ እኔ ያለው የሆነ ነገር ከፍታ እየዘጋጅ ነው ምናምን። አያችሁ ፊልተር አላልኳችሁ? ስታዘጋጅ ነበረ። ኖ አድርገሻል። ክፈቺው። እንትን አለልም ታጥብኝ ያፈራለው። አይደለም አልሳኩም። ክፈቺው።
ክፈቺው ግድ የለም። አይ ተው በቃ ይቀር። ኧረ ክፈቺው አንስቅም። ልንጠይቅሽ ነው ዝም ብለን ስለ ስራ ጉዳይ። ክፈቺው። እንዲሁ መጠየቅ አችልም አይደለም እንይሽ አታማርጪ። ፊልተር እያማረጥሽ ነው። ኧረ አላማረጥኩም ባቢ እኮ ክፈቺው። እውነት እንደነበረው ክፈቺው። እንኳን አንቺ ዮኒ ማኛም ፊልተር እየተጠቀመ ነው። አንቺ ደግሞ ይሄው ቀና በይ እስኪ አይደለም ዞር ስትይ ስለሚለቅ እኮ ነው። ቀና በይ ቀና አይለቅም። ይሄው እንትን አለው እኮ ጥቁር ሁላ አለ ጉንጬ ላይ ያለ። የት አለ? ይሄው እዚህ ጋር ጥቁር አይታይህም ጉንጬ እንዴ? ይሄ እስኪ እጅሽን መብራቱ ነው የቤቱ መብራት ነው አይደለም። እስኪ ቀረብ በይ ቀረብ። ኧረ ባቢ በፈጠረ እንዴ አንተ አይደብርም? ኖ ቆይ አይደብረኝም። ለምን ይደብረኛል? ስለሚለቅ እኮ ነው። ስትንቀሻቀሽ የለም ብሎ ነው የሚጠፋው። ይክድሻላ። ኧረ አይክደኝም ባቢ። እስኪ ውጭ ወጥተሽ አውሪ እንዴ። የሥራ ሰው ነሽ። በነገርሽ ላይ አንድ ነገር ልንገርሽ አንቺ የሥራ ሰው ነሽ። ቪዲዮ ከፍተሽ ነው የምትሰሪው። ማፈር ምናምን የሚሰድብሽም የሚረግጥሽም የሚያላግጥም የሚስቅብሽም ሰው ቢኖር ምንም ሊመስልሽ አይገባም። የሥራ ሰው ነሽ። መጠንቀቅ ነው ያለብሽ። በአካልም እኮ ሰው አስተናግዳለሁ። የበአካልንማ ወደሽ ነው እንዴ? የት ልትሄጂ? ጉድጓድ ውስጥ አትገቢም እኮ በአካል። አይ አንዳንዶች እየመጡ ደግሞ እየሰደቡኝ እየሄዱ ነው። ወደ አይገባው እኮ ስንት ቪዲዮ ሰራው። ምን ብለው ነው የሚሰድቡሽ? አይ ኧረ ተው እሱ ሚስጥር ነው፣ በውስጥ እነግርሃለሁ። በነገራችን ላይ በጣም ቆንጅዬ ነሽ ሮዛ። ግን ችግሩ ምንድን ነው? የአበሻ ሴቶች ቁንጅናችሁን ለመደበቅ የምትሯሯጡት ነገር እኔ በጣም ነው የሚያሳዝነኝ። ገብቶሻል? አሁን የአበሻ ሴት ክፈቺው እያየንሽ ነው የምናወራው። የአበሻ ሴት አሁን እኔ ጥቁርነቴ በጣም ነው የምኮራበት፣ ደስ ይለኛል። እንደውም ሰይጣን የሚመስሉ ሰይጣን ለካ ጥቁር አይደለም። በጣም ጥቁር ሰዎች እነዚህ የደቡብ ሱዳን ምናምን ያሉ ሰዎች እነሱ ሳያቸው እንዴት ኩራት እንደሚሰማኝ እኔ ደስ ነው የሚለኝ። እኔ የመጨረሻ ዘረኛ ሰው ነኝ። ውስጤ በቃ አልፈልገውም፣ ግን ውስጤ አለ። ስፖርት ላይም የፈለገ ጉዳይ ነጭና ጥቁር እንትን ብለው ተፋልመው ተወዳድረው ጥቁር ሲያሸንፍ በቃ ሀሴት ደስ ይለኛል። የመጨረሻ ዘረኛ ነኝ። ምንም ላደርገው አልችልም። ደስ ይለኛል። ጥቁርነታችሁን ልትጠሉት አይገባም። ገብቶሻል? አሁን አንቺ ሮዛ ከዱቄቱ ከፊልተሩ ምናምን በላይ ያለ ፊልተር ነው በጣም የምታምሪው። ተፈጥሮ ነው ባቢ። ግን ማለት ነው ቲክቶክ በራሱ እኮ ነው ወላሂ ሰዎችን የፊልተር ሱሰኛ የሚያደርጋቸው ራሱ ነው። አሁን ኖርማል ፊትህን በመስታወት ስታየው አሁን እኔ ከለሬን እኔ አልሐምዱሊላህ ወላሂ በጣም ነው የምወደው። እኔ ጸይም ከለር ነው ያለኝ፣ ደስ ይለኛል እኔ በመስታወት ሳየው ከለሬን። ግን በቲክቶክ በኖርማል ካሜራ እየው ወላሂ ለአዝም የሌለህን ጉድ ነው የሚያወጣው እኮ። ለዛ ሰው ይፈራል ኖርማሉን ካሜራ እንጂ ኖርማል እንደ መስታወት ቢሆን ማንም አይፈራም ያለ ፊልተር ለመውጣት። አልገባኝም። በቃ የቲክቶክ ኖርማሉ ካሜራ በጣም ነው የሚያበላሸው። በጣም በቃ የሆነ እንዲሁ ዝም ብሎ ሰው በአይን ሲያይህና የሆነ ማይክሮስኮፕ ታውቃለህ፣ የሆነ ማጎያ እንደዛ ነገር ነው ካሜራው የሚመስለው ማለት ነው። እና ቲክቶክ በራሱ እንትኑ በቃ ሰውን የፊልተር ሱሰኛ እንዲያደርግ ተደርጎ ነው እንትኑ የተሰራው። በኖርማል ካሜራ ስራ እንትን ያበላሻል እያልሽ ነው? ኖርማል ካሜራው በጣም ነው የሚያበላሽ ባቢ። አሁን አንተ ከእይታ ውጭ ፊት ላይ አንድ ሰው ፊት ላይ እንደዚህ ኖርማል የምታየውን ፊት በጣም ነው የሚያጎለው ነው የሚያበላሸው። ሞክሩት። አይ መሳቂያ አደረከኝ ዛሬማ ተዋረድኩ። እና ወልዬ ነሽ አይደል ሮዛ? ወልዬ ነሽ? ኧረ አዎ ባባቴ ወልዬ ነኝ። እኔ ግን ተወልጄ ያደግኩትም ቤተሰቦችም ጎንደርና ጎጃም ናቸው። ሰለላላ ነቅነቅ አድርጌዋ
አረ በቃ አንገትሽ ቆይ አንገትሽ ዝም ብለሽ ወዝወዝ አድርጊ። አረ ቆይ አረ አንገትሽ ክፈቺው እኔ ላንቺ ብዬ እኮ ነው የከፈትኩት። ላንቺ ብዬ ነው እንዴ። ግንባርሽ ላይ የሆነ ምልክት አየ። ስንከና በጃጀሁ መዲና ለዲ ታይፈን ቆየኛ አርጎትና ወለመህዲ እንደዚህ ወዝወዝ አድርጊ። ወዝወዝ እንደ መሐመድ አወል አይደለም ቀስ አድርገሽ ወዝወዝ ትዝታ እንዳለበት ሰው። ኧረ ተው ይመችሽ ሮዛ፣ እናመሰግናለን። በጣም ቆንጆዬ ነሽ። ቀጥይበት። በደንብ መበርታት መቻል አለብሽ። ሰዎች እንዴት አድርገሽ መያዝ፣ መክሰብ፣ ማንበርከክ፣ መጠምዘዝ እንዳለብሽ ማወቅ አለብሽ። በመጀመሪያ አንቺ የሚያስፈልግሽ ሰው ነው የሚያስፈልግሽ። በነገራችን ላይ ሰው ያስፈልግሻል። የሥራ ሰው ስትሆን ሰው ያስፈልጋልና ሰዎች ደግሞ እንዴት አድርገሽ መግባባት እንዳለብሽ፣ እንዴት አድርገሽ የዋህ በመሆን ሰው እንትን አይልሽም። ጸባይኛ በመሆን ብቻ ሰው አይከተልሽም፣ ሰው አይቀርብሽም። ተንኮለኛ መሆን አለብሽ። ጥቅመኛ ሰው መሆን አለብሽ። ሰዎች የምታይበት መነጽርሽ ለጥቅም እና ለጥቅም ብቻ መሆን አለበት። ምክንያቱም የሥራ ሰው ነሻ። ከዛ ውጭ ደግሞ ሌላ ጉዳይ አለ። በስራሽ ሰዓት ከጥቅም አንጻር ነው ሰው ማየት ያለብሽ። እኛ ጥቅመኞች ነን። የሰው ልጅ የተፈጠረው በነገራችን ላይ የሰው ልጅ የተፈጠረው ለጥቅም ነው። የሰው ልጅ የሚያገባው የሚያፈቅረው ለጥቅም ነው። ሌላውን ነገር ተይውና ፍቅር የሚባለው ራሱ ጥቅም ላይ መሰረት ያደረገ ግንኙነት ነው። ምክንያቱ ከሰው ወንድና ሴቶች ሲገናኙ ሲፋቀሩ ማለት ነው እዛ ውስጥ ደስታን ለማግኘት ነው፣ ሐሴትን ለማግኘት ነው፣ እረፍትን ለማግኘት ነው እንትን የሚሉ። ስለዚህ ጥቅም ላይ መሰረት ያደረገ ነው ፍቅር የሚባለው ራሱ። ስለዚህ በጥቅም መነጽር ነው ሰው ማየት መጀመሪያ ያለብሽ። ልክ እንደነ ሀቢባ ነው መሆን ያለብሽ፣ ልክ እንደ ሌሎቹ ማለት ነው። ገብቶሻል? እንደዛ መሆን አለብሽ። ስለመጣሽ አመሰግናለሁ። አንድ ቀን ደግሞ የራስሽን ቤት ገብተን ምናምን ቁጭ ብለን ምናምን አድምቀን ደግሞ በመንዝማ ምናምን እያልን ደግሞ አሻሽተን እንወጣለን አንድ ቀን። እንደዛ እናደርጋለን። እኔም ስላስገባችሁኝ አመሰግናለሁ። አላህ ያክብርልኝ። ሁላችሁንም እታች ያላችሁትንም አመሰግናለሁ። ወዳችኋለሁ። መልካም ምሽት። ምን አደረጉልሽ እነሱ? ያው ስለሳቁብኝ ነው ስለሳቁልኝ ነው የሚባለው። እናንተ እየሳቃችሁኝ ነበር፣ እየሳቃችሁልኝ ነበረ እኮ በውስጥ ገብተሽ እነዚህ ቆሻሻዎች እኮ እየሳቁ ነበረ ልትይ እኮ ነው። አሁን አመሰግናለሁ ምናምን ብለሽ የምታስመስል ትያለሽ። አብሻ አይደለም እንደምጠም ያውቃለሁ። አበሻ ነሽ። ተይ አበሻ ነሽ። እውነት አይደለም። እኔ እንደውም የሚሰድቡኝ ሰው ፈን ነው የሚያደርገኝ። አብዛኛው ቪዲዮዎች ላይ ከሆነ የሚሰድቡኝን ሰዎች ኮመንት እያወጣው ምናምን ራሱ ዘና ነው የምልበት፣ እሰራበታለሁ ቪዲዮ ምናምን። ደግሞ እንደዛ አይነት ቪዲዮ ቫይራል ይወጣሉላ እና እሺ ቲክታክ ከለርሽና መልክሽን እንደቀየረው ሁሉ ፈጣሪሽ ኑሮሽንና አኗኗርሽን ይቀይርልሽ። አሜን በይ። አሜን አሜን። ማህፀንሽ ይባረክ። ለሀገርም ለትውልድ የሚተርፍ ልጅ ይስጥሽ። አሜን። ጌታ ሰው የረገጥሽው ይለምልም፣ የነካሽው ይብራ። አሜን አሜን። የዘራሽው ይባረክ። አሜን። የሚጠጋሽ ሁሉ ሰላም የሚሰማ አድርገው። አሜን። ለአንቺም ሰላም የሚሰጥሽ የሚያሳርፍሽ ሰው ጋር ያሳርፍሽ፣ ያስጠጋሽ። አሜን አሜን። ትልቅ ነገር ነው። እንግዲህ ይስማኝ ብያለሁ። አመሰግናለሁ ሮዛ። ወደ ዋንዴ ስንመለስ ደግሞ ጅሷን ይዛ ነው። የት ሀገር እንደምትኖር አናቅም፣ ግን ዋንዴ ባለፈው ጥያቄ ያለኝ ብላ ዘላ ገብታ አፍራ ነው ደንብራ የወጣችው። ዛሬ ግን ችግር የለውም። እኔ ደፈር ብዬ ሀሳብ ለመስጠት ነው የመጣው። ጥያቄን እንኳን ረስቼዋለሁ። ጥያቄን እስካስታውሰው ግን አስተያየት እሰጣለሁ፣ ተግሳጽ ገሰጽ አድርጋለሁ ምናምን ብለኛለች።
ከጆስፉት እያደረገች ታወራለች። አሁን ትቀጥላለች። ዋንዴ ቀጥይ። አረባና ታስፈራራኝ እንዴ? ምንድነው ማስፈራራሽ ደግሞ? እኔ እኮ ረገጣህን አውቃለሁኝ። ቢያንስ አንተን መከታተል ከጀመርኩ 9 ወይ 8 ወር አካባቢ ሆነኛል። አራራራራራ በውስጥ አትመጪም ነበር ታዲያ ይሄን ሁሉ? ቀጥይሽ፣ ሐሳብሽ ምንድነው? አረ አሁን የሚቅርብኝ መሰለኝ። የምር እየፈራው ነው በጣም። ችግር የለውም አልልሽም። ጫፉን ንገሪኝና እየጠየቅኩሽ እየጠያየቅን ከሆነ ቀስ ብለሽ ትገይበታል። ትቻለው ጥያቄው ሌላ ጊዜ ሐሳብሽን ነው ያልኩት እኔ። አይ ዝም ብዬ እንዲሁ ላድንቅህ ብዬ ነው። አድናቆት ነው እንዴ? አሁን እነ ክርስቲያኖ ሮናልዶ ባሉባት ዓለም ባቀፈችው ዓለም እኔ መደነቅ አይከብድም? አይ እኔ ዝም ብዬ አዳምጥሻለሁ ምንም አልልሽም ብለሃል እኮ ዝም ብለህ አዳምጠኛው። ኦኬ ቀጥይ። እሺ በነገራችን ላይ እኔ ብቻ አይደለም የሁሉም የሙስሊሞች ሐሳብ ነው። አንተን ማድነቅ ይፈልጋሉ እና ሁሉም ሙስሊሞች ይወዱሃል። አይደለም ተሳስተሻል። ቢያንስ በቃ እኮ ሁሉም ባይሆንም ግን ማለት እንዴት ነው እኮ ዞሮ ይወዱሃል። ሙስሊሞች አንተን ይወዱሃል፣ በጣም ያከብሩሃል። አሁን አንቺ ምንድነው የሙስሊሞች ተወካይ ነሽ? የሙስሊሞችን የአድናቆት ድምጽ ሰብሳቢ ነሽ? ስለራስሽ አይደል እኮ ስለራስሽ አትናገሪም? እሺ እኔ ስለራሴ ስለግርህ እንግዲህ አንተን መከታተል ከጀመርኩ የተወሰነ ወራቶችን አስቆጥሬያለሁ እና በጣም ነው ምንድነው የምወድህ ካልኩ ደግሞ ሌላ ነገር እንዳታወራድ። አይመጣም። ትወጅኛለሽ አይደል? በጣም ነው ማከብረው፣ በጣም ነው የምወድህ አይደል? በቃ እንደዛ ነው እንዴ? እየወደድሽኝ ታዲያ ካልተናገርሽ ሰው ሌላ ነገር ይተረጉመዋል ብለሽ አሁን እንትን ካለ ላይ አይደለም። አሃ ቀጥይ። እኔ ደስ ብሎኛል። አሁን ራሱ እኔ ስሜታዊ እየሆንኩ ነው፣ እየናርኩ ነው ያው። አይዞህ እሺ ቀጥይ። አድናቆት እንደዚህ ስለሚያሰክር እኮ ነው እኔ ተው የምለው እኮ ለዚህ እኮ ነው። ቀጥያት አባቱ ብዙ እየተቃጠለ ነው ብዙ ሰው። ቀጥይ ዝም ብለሽ። እናንተ አትስሙ እሺ፣ ኮሜንታተሮች ዝም በሉ። ኦኬ እሺ የምናከብር የምንወደሰለ ማንጂ የሙስሊሞች ተወካይ ነሽ ወይ አልከኝ። ለብቻዬም ሲሆን ደግሞ አስቸጋሪ ነው። ምን ይሻላል? አው ስለራስሽ ነው መናገሪያ። በውስጥ እናውራ እንዴ? ዋንዴ የለኝም በውስጥ ምናምን አልችልበት ማለት። እሺ በቃ እሺ ነገ ከገባህ ላይ ጥያቄ ነገ ሰብሰብ አልገባም። ሰዓቱ ስላልተመቻቸልኝ አልገባም። እንደውም ከዚህ በኋላ አልገባም። እየነገርኳችሁ ነው። ከዚህ በኋላ አልገባም። በነገራችን ላይ ብዙ ወራት እቆያለሁ። ምናልባት ሰዓት ካገኘው ነው እንጂ ክፍተት ካገኘው እንጂ አልገባም። እኔ ደግሞ ዝም ብዬ ትንሽ ምናምን በምሳ ሰዓት በቁርስ ሰዓት ምናምን እያልኩ የምገባ ሰው አይደለሁም። ክፍተት ካገኙ እገባለሁ። ከዛ ሰፋ አድርጌ አውርቼ ለፍልፌ ምናምን ተቀድጄ እወጣለሁ። ካልሆነ ግን በምሳ ሰዓት በራስ ሰዓት ምናምን እያልኩ የምገባ ሰው አይደለሁም። ገብቶሻል? የምረን ነው። አዎ አካውንቴ እንትን ብለዋል፣ ተዘግተዋል። እየሰራ አይደለም እኮ አካውንቴ፣ ትልቁ አካውንቴ። ሌላኛው አካውንት ነው ይሄ። እኔ ሁለት ለምን ፎሎ አረኩት ታዲያ? አንተ እኮ አንዱንም እኔ በአንዱም ፎሎ አረከኝም። ትገቢያለሽ እንዴ? አሁን ሌላውን ተው በቃ። አሁን እዚህ 80 ምናምን ሰው አለና ፎሎ አስደርገኝ። ከዛ እኔ ስራ ልስራበት በቃ። ለዚህ እንደው እንዴ ትዝት የነበረ? ኧረ አይደለም ወላሂ አይደለም። ምንድነው የምትሰሪው? አጋጣሚ ሀሳቡ መጥቶልኝ ነው። አይ ገና እያሰብኩ ነው እንጂ እየሰራሁ ነው። ስራ ለመስራት እያሰብኩ እንዴ ቢዝነስ ደግሞ። የት ነው የምትኖሪው? አሁን አገር አይደለም አሁን እኮ የት ነሽ? እኔ ማለት ዱባይ። ታዲያ ምን ለመስራት ነው ያሰብሽው? አገር ስገባ ነው። አገር ስትገቢ ታዲያ አገር ስትገቢ ደርስ የለ እንዴ? እሺ እየሰራሽ ነው አሁን ዱባይ? አዎ
ጥሩ ነው። እየሰራሽ ከሆነ ጥሩ ነው። እየሰራው አይደለም ብለሽ ነበር እኮ ቅድም። እየሰራው አይደለም ማለት አሁን አገር ገብቼ እሰራለሁ ያልኩን ስራ እየሰራው አይደለም ለማለት ነው እንጂ አሁን የምሰራውን ስራማ እየሰራው ነው። ባለ ትዳር ነሽ? አዎ። ባልሽ የት ነው ያለው? አገር ቤት ኢትዮጵያ። ፎሎ እንዳታደርገዋት። ለምን? እንደውም ፎሎ ያደረጋችኋት ሰዎች አንሱት፣ አንፎሎ አድርጉት። ሲጀመር ማንንም አላረግ አድርገውሻል። አንፎሎ አድርጉት። ባልሽ አገር አስቀምጠሽ ነው አንቺ ስደት ይወጣሽው? እንግዲህ የኢትዮጵያ ወንዶች እዛ እነሱ ቀምስ ልግደልልሽ? አዎ ደስ ይለኛል። ልሰዋው እንደማድረሻውን ልክላለሁ። አላገባሽም፣ አንቺ ገና ነሽ። እንደዛ ከሆነ አላገባሽም። አላግብቻለሁ። ወይስ ተፋተሽ ነው የወጣሽው? አረ እርገጣት እያለች ነው። አንቺ ባለተው ታዩ እኔ ጋር እያወራሽ ኮመንት አመልሽ። እኔ እያነበብኩ እኮ ነው የማወራሽ። ሁሉም ኮመንት አነበዋለሁ። በነገራችን ላይ እያነበብኩ ነው የማወራው። እሺ ግን አንቺ ጋር ሳወራ አልመልስም፣ ዝም ብዬ አይደለም። ሁሌም ሳወራ ኮመንት እያነበብኩ ነው የማወራው። አያለው ምን ተባለ እንትና ምን አለ ብባል እኔ እመልሳለሁ። እያንዳንዱን ኮመንት አነበዋለሁ እየለፈለፍኩ ሁላ ማለት። እኔ ቅድም ምን ብዬሃለሁ? ምን ብዬ ጽፌልሃለሁ? እንደገባው አካባቢ እኔ እንጃ አላየሁም። እንደገባሽ አካባቢ አነባለሁ አላልክም? እንዲያው እና እንደገባሽ አካባቢ ምን አውቃለሁ እኔ። እሺ በቃ እሺ። ግን ለምን ሙስሊም አትሆንም? በአላህ ከዛስ? አይ ሙስሊሞችን አይተህ ሳይሆን እስልምናን አይተህ ለምን ሙስሊም አትሆንም? ከዛስ? ከዛማ በቃ ሙስሊም ሆነህ ትኖራለህ፣ ትሞታለህ። በቃ ሌላ ምን አለ? አመሰግናለሁ። ቅድም ስለ ረሱል ሰለላሁ ዐለይሂ ወሰለም ደግነት ምናምን ስታወራ የምር እንባ እየተናነቀኝ ነበረ። ማለት ስለሳቸው ደግነት ስላወራ ሳይሆን አንተ ሙስሊም ባለመሆን ምናምን ምን ችግር አለው ታዲያ? በቃ ሙስሊም እንድትሆን ወንድማችን እንድትሆን ስለምንፈልግ ብዙ ሙስሊሞች የሁላችንም ምኞት ስለሆነ በሆነልን ብዬ እመኛለሁ። አመሰግናለሁ። ሁሌም እኮ ስለ እስልምና እኔ አሁን ለምሳሌ ተወልጄበት አድጌበት ምናምን ምንም ነገር አላውቅም። ግን አንተ ብዙ ነገር ታውቃለህ። ለምን አሰልም? እና የአንቺ ሙስሊም መሆን አይቀድምም ነበር? እንደዛ ከሆነ ማወቅ ነው ሙስሊም መሆኑ ነው እንጂ ካላወቁ መሆኑ ምን ትርጉም አለው? ይሄ ሁሉም ሰው ታዲያ እምነቱን እየተከተለ ያለው አውቆ ነው እንዴ? ማለት ሁሉም ነገር ስለ እምነቱ ጠንቅቆ አውቆ ነው እንዴ? ካላወቀ ምን አባቱ ይሰራል? እጥራለሁ ለማወቅ። ካላወቀ ምን ይሰራል? እንታታ ምን ከእናቱ ወድ ይዞ ይወጣል እንዴ? እውቀትን ታዲያ ተምሮ ምናምን ነው የሚያውቀው። አንብቦ ተምሮ ከእናቱ ወድ እኮ አይደለም ተከትሎት የወጣው። የተከተለውና የሚከተለውን በልብስ ማሸብረቅ ሳይሆን ማወቅ መረዳት አለበት አይደል? ካልሆነ ግን ምንም ትርጉም የለውም። በማሸብረቅና በልብስ በጌጣጌጥ እንትን ማድረጉ ምንም ትርጉም የለውም አይደል እንዴ? ትክክል። እንደዛ ነው አሞ። ስለዚህ አንቺ ሙስሊም ሁኚ መጀመሪያ። እሺ አመሰግናለሁ። እሺ ግን ሙስሊም ሆነሽ ያም ሆነይ ሙስሊም ማለት ምን ማለት ነው? ዱዓ አደርግልሃለሁ ሁሌም ቀንም ማታም። ተወኔ ጥያቄ አጠይቀኝ ብያለሁ። እኔ ዘግቻለሁ እኮ። ለራስሽ አድርጊ። ወላሂ ላንተም አደርግልሃለሁ። ለራስሽ አድርጊ። እሺ አመሰግናለሁ። አደርግልሃለሁ ምናምን ለራስሽ አድርጊ። እያንዳንዱ ኢትዮጵያዊ ለራሱ ማድረግ አለበት። ሁሉም ኢትዮጵያዊ ያልተመለሰ ጥያቄ ያለው አይደል እንዴ? በእምነቱ ዙሪያ ነው አይደለም? በእምነት ዙሪያም በኑሮ ዙሪያም ሁሉም ኢትዮጵያዊ ያልተመለሰ ጥያቄ ያለው። እኔ አሁን በኑሮ ዙሪያ እኮ አይደለም ያልኩት፣ በእምነት ዙሪያ ነው እኮ። ለዛ ብታደርጊ አይቀልም ነበር? ጌታዬ ሆይ እኔ ካለሁበት ከቤተሰቦች አንርቄ እድሜን እንደ ጨው እየማቀቀ እየጠፋ እየሟማ ስለሆነ የቤተሰቦቼን አይን እያየው ማሳልፍበትን
እንትን ስጠኝ ምናምን ብለሽ ማድረግ አይሻልም? አይቀድምም? ይሻላል። እሺ አዎ እንደዛ ነው መሆን ያለበት። እንደ ኦርቶዶክስ እናቶች መሆን የለብሽም። አልሆነም። አሁን የኦርቶዶክስ እናቶች እላያቸው ላይ አፈር እየነሰነሱ ምህላ የሚባል ነገር አለ። ጸሎት ያደርጋሉ። እጇን እያቆሰለች እየተንከባለለች ምናምን ጸሎት ታደርጋለች። ለምንድን ነው ምናምን ስትላት እግዚአብሔር እንዲታረቀን ምናምን ትላለች። እንደ እግዚአብሔር ግማታም ይወዳል እንደ መግማማት ይወዳል እንደ እግዚአብሔር ምናምን ስትያት እኔ እንጃ። አፈር እየነሰነሱ ጸጉራቸውን እየነጩ ምናምን ሰላም እንዲታረቃችሁ ምንድነው ጥሩ ነገር እንድታገኝ አይደል እንዴ? ምንድነው እንትን በለን የሚባለው አዳምጠን ታረቀናውን የሚባለው አይደል እንዴ? ካልሆነ ራሳቸውን እያቆሰሉ ራሳቸውን እየጎዱ ጸሎትን ማድረግ ማለት ይሄ ድንቁርና ነው አይደለ እንዴ? አዎ ቴንክ ዩ። አሁን ለምሳሌ አሁን እኔ በጣም የሚገርሙኛል ማለት ነው። የሆነ ነገር እንትን ጸሎት አድርጎ ነው ምናምን ከተሳካላቸው ከቆይታ በኋላ እየተንበረከኩ ምናምን ከስንት ሜትር ርቀት እየተንበረከኩ ወደ ቤተክርስቲያን ይሄዳሉ በዳዴ ማለት ነው። እና እሱን ሳይ ነው በጣም የሚገርሙኝ። ይገርምሻል? እና አንተ ራስህ እንደዛ እንዳትሆን እስልምና እንደዛ ነገር የለም እስልምና ውስጥ። አንቺ ራስሽ እንደዛ እንዳትሆን መጠንቀቅ አለብሽ። ኧረ አላህም አያደርገኝም ኢንሻአላህ። አያደርገኝም የሚባል ነፃ ፍቃድ ሰጥቶሻል እኮ የፈለግሽው እንድትከተይ። እኔማ አላህ እጠብቃለሁ፣ አላህን ለምነዋለሁ እንደዛ እንዳያደርገኝ። እኔ ጽድት ያለ አመለካከት ነው ያለኝ። አይምሮ ሰጥቶኛል፣ አሰራዋለሁ። እኔ በፍንድድም በእንብርክክም ምናምን የትም አልጓዝም። እኔ ድፍረትሽ ደግሞ እኔ እንደዛ አላልኩም ብለሽ አላልኩም። አይምሮ ለማንኛውም ጋስት ላይ እስካሁን ማውራትሽ ትልቅ እድል ነው። ከዚህ የቀረ ነገር በውስጥ አውሪኝ። እሺ ጥያቄን ይዤ ሰብሰብ ባርኬ አንድ ቀን እመጣለሁ። ዝም ብለሽ በውስጥ መተሽ እንትን በይ። እሺ ኦኬ፣ እንደዛ አድርጊ። አያ በልኛ አያ ነቃችሁ እንዲወረ በተራ ገብታችሁ እንትን በሉት። እሺ ይበቃሻል፣ እንግዲህ ይበቃሻል። እኔ አልወድም እንደዚህ አይነት ነገር። ኮመንት የሚመልስ ሰው በጣም ነው የምጠላው እኔ። ምክንያቱም ከታች ያሉ ሰዎች መከበር ነው ያላቸው እኮ ምን አካፍለናቸው እኮ አይደለም የሚያዳምጠው። እንድንለፈልፍ የሚሰማ ሰው የሚያዳምጥ ሰው ሊኖር ይገባል እኮ። ስለዚህ አንዳንድ ሰዎች ይመጡና እኔ ጋር እና እናታችሁ ምናምን እያለ ይሰደባል። አሁን አንዳንድ ሰው ለምን አባት ይሳደባል? ምን አገባኝ? ካልተመቸው መሄድ ነው መቀንጠስ ነው እንጂ እኔን አክብሮ የመጣ ሰው ማንንም ሰው እንዲነካው አልፈልግም። በነገራችን ላይ እንዴ ታፕ ኮፒ ሊንክ እያደረገ ሰው ጣቱን እያስረገዘ እዚህ ጋር ገብቶ ሰው አፈር ብሎ ምናምን ነገር እኔ እዚህ ጋር ከሚገባ ከታች የሚያዳምጥ ሰው ነው የሚጠቅመኝ። ታፕ እያደረገ ክብር ይሰጣል ምናምን፣ ሼር ያደርጋል፣ ሪፖስት ያደርጋል ምናምን። ይሄ እኮ ነው እኮ የሚሰማ ሰው ከሌለ እኮ አንገባም እኮ። ምን ልንሰራ እንገባለን? ልንጎለት። ስለዚህ መከበር ነው ያለበት። እኔ ኢትዮጵያዊ የሚባለው አያውቅም። ኢትዮጵያዊ ክብር የሚገባውን ክብር የሚሰጥ ትውልድ አይደለም። የሳብኳቸው ሰዎች ለምን አልገባችሁም? ድሪም ነይ እስኪ በኮመንት ሰዎች እያሰቃየች ስለሆነ ነይና የመጨረሻ አድርጌሽ እንትን ልበል። ላኪ አካውንትሽ ፕራይቬት አድርገሽ ነው የገባሽው። ወጥተሽ እንደዛ አድርገሽው መጣሽ። ላኪ ባለትዳርና የልጆች እናት ነሽ። ምን ችግር አለው? ባልሽ አጠገብሽ አለ እንዴ? ያው የመጨረሻ ልረማመድባት ነበር። እሷ ያላሰቃየችው ሰው የለም። በየኮመንቱ እንትን ትላለች። ከሌለ ገበያ ከሌለ ግን ይቻላል እንዴ? ግን ባለትዳሮች ሆነው በዚህ ልክ ተለያይተው መኖር ይቻላል?
በቃ ሰዎች እንትኑ አካውንቴ ትልቁ ለነገሩ ተውት፣ አያስፈልግም። በቃ ኮፒ ሊንክ ምናምን የሚባል ነገር አያስፈልግም። በጣም ነው የማመሰግነው። አብረን ስለቆየን አከብራችኋለሁ፣ እወዳችኋለሁ። የሆነ ሰዓት ላይ ሲመቸን ገብተን የምንጫወትበት የምንገባበት ጊዜ ይኖራል። ሲከፍት ነው ደግሞ አካውንት ሲከፍት ምናምን ሰዓትና ጊዜ ካለን ገብተን የምንጫወትበት ሰዓት ይኖራል። ሰዎች በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። መልካምን ሁሉ ለእናንተ ይሁን። አታድርጉ። ሱሱ አያስፈልግም። ከፈለገ ይዘጋ፣ ከፈለገ ይከፈት፣ ምንም ችግር የለውም። ቲክቶክ የሚባለው ራሱ እንደማሰለቸው አልገባውም። እሱ ራሱ እየገዛውም ቢሆን አካውንት ይዤ እንደምመጣ አልገባውም። እሱ እየገዛውም ቢሆን አያስፈልግም እና በራሱ ነው። ለምን እንደሚዘጋብኝ አላውቅም። 2 ቀን ነው ከላይቭ ያስወጣኝና የራሱ ጉዳይ። መልካሙን ሁሉ ለእናንተ ይሁን ሰዎች። መልካም ቆይታ።